Hi guys, እንዴት ናችሁ? ዛሬ ደግሞ በድጋሚ በአዲስ ቪዲዮ መጥተናል። ዛሬ የምንሰራላችሁ ቴንደር ቢፍ ዊዝ ፓስታ እና ሳይድ ዲሻችን ደግሞ የሚሆነው ፖታቶ ኩከምበር ሳላድ ነው። አብረን እንስራ። ስጋችንን ሚክስ እናደርገው። ጨው አድርጌበታለሁ። ቁንዶ በርበሬ፣ ቶማቶ ፔስት አድርጌያለሁ። ከዛ ትንሽዬ ኮርን ፍሎር አድርጌያለሁ። በዚህ መልኩ ማሪኔት ለትንሽ ደቂቃ እናደርገዋለን ስጋችንን። እዚህ ጋር የምታያቸው ኢንግሪዲየንቶች ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንብላል፣ ኪያርና ቃሪያ ነው። ይሄ ሳይድ ዲሻችን ላይ ቅድም እንደነገርኳችሁ የምንጠቀመው ሳላድ ላይ ነው የምናደርገው። ይሄ ወደ ብላችን ገልብጠን ድሬሲንጋችን ደግሞ አብረን እንስራ። ድሬሲንጋችን የተጠቀምኩት እዚህ ጋር እንደምታዩት እርጎ፣ ሁለቱን የውጭ ማዮች እና ሙስታርድ፣ ሎሚ አድርጌያለሁ። ዘይት አድርጌ እንደዚህ በምታዩት መልኩ በደንብ ሚክስ እናደርገዋለን። ምግባችን በምታዩት መልኩ ቆንጆ ሆኖ ደርሶልናል። ባያችሁት ስቴፕ መሰረት ሬሲፒውን ተጠቅማችሁ እንድትሰሩና እንድትመገቡ እንጋብዛችኋለን። ለተለመደው ምግባችን እንቀምሳለን። ቆንጆ ነው፣ ሰርታችሁ ብሉ።